ሰላም ደናችሁ ውድ የኤምቲ ሶፍት ቲፕ ተከታዮች ለረጅም ጊዜ ጠፍቼ ነበር። ዛሬ በአዲስ ቪዲዮ ተከስተናል። እንዴት አድርገን የባይቢት ማስተር ካርድ ማግኘት እንደምንችል ኢትዮጵያ ውስጥ ሆነን በቀላሉ አሳያችኋለሁ። አዳዲስ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቷንም ንኳት፣ ሁሉ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ማለት ነው። ዛሬ ባይቢት እንዴት አድርጋችሁ የባይቢት ማስተር ካርድን ኢትዮጵያ ውስጥ ሆነን በቀላሉ ኦንላይን መንከፍልበትን ኦንላይን ሲስተሞች የምንጠቀምበትን ለክፍያ ማለት ነው የምንጠቀምበትን ማስተር ካርድ እንዴት ማግኘት እንደምንችል በጣም በቀላል መንገድ አሳያችኋለሁ። የሚያስፈልጋችሁ ናሽናል አይዲ እና ወይም ደግሞ ፓስፖርት ነው። ባይቢትን አፕሩቭ ካደረጋችሁ በኋላ ማስተር ካርዱን መጠየቅ በጣም ቀላል ነው። ከዛ በኋላ በፒ2ፒ ባይቢት ፒ2ፒ ተገበያይታችሁ ዲፖዚት ማድረግ ነው። በጣም ቀላል ነው። ወይም ደግሞ ባይናንስ ላይ ያላችሁ ሰዎች ወር ሌላ ሀሴት ላይ ያላችሁ ሰዎች ወደዚህ ዊዝድሮ ማድረግ ትችላላችሁ። በክሪፕቶ ዲፖዚት አድርጋችሁ የምትፈልጉበት ቦታ ላይ መክፈል ትችላላችሁ ማለት ነው። እንደምታዩት ይሄው ካርዱን ስቴፕ ባይ ስቴፕ እንዴት እንደምትጠይቁ አሳያችኋለሁ። ባይቢት ካርድ ይላል። ይሄው እንደምታዩት እዚህ ጋር 10% ካሽባክ አለው። ካሽባክ ማለት 10 ለምታወጡት ወጪ 10% ተመላሽ አላችሁ ማለት ነው። በመጀመሪያ ግን ካርዱን ከመጠየቃችሁ በፊት ምን ማሟላት አለባችሁ? አካውንታችሁን ቼክ ማድረግ አለባችሁ። አካውንታችሁ ምን መሆን አለበት? በመጀመሪያ ቬሪፋይ መሆን አለበት። እንደነገርኳችሁ ቬሪፋይ ለማድረግ የሚያስፈልጋችሁ መታወቂያ ወይም ደግሞ ፓስፖርት ነው። ከሁለት አንዱ ያላችሁ ሰዎች በቀላሉ አፕሩቭ ያደርጋቸዋል። 5 ደቂቃ ከ10 እስከ 5 ደቂቃ ባለ ታይም አፕሩቭ ያደርጓቸዋል። የሚጠይቋችሁ ሪኳየርመንትም የለም። እሱን ካደረጋችሁ ቀጥታ ስካን አድርገው አፕሩቭ ያደርጓቸዋል። ሁለተኛ ማድረግ ያለባችሁ ምንድነው? ሴኩሪቲያችሁን እዚህ ጋር እንደምታዩት ሴኩሪቲያችሁን ስትሮንግ ማድረግ አለባችሁ። ይሄንን ካላደረጋችሁ የመጀመሪያው ሴኩሪቲያችሁ በጣም ሎው ነው ይላችኋል። እንደምታዩት እኔ እዚህ ጋር አይደንቲቲ ቬሪፊኬሽን ቬሪፋይ ሆኗል። ሁለተኛው ምንድነው? ፕሩፍ ኦፍ አድሬስ ነው። እሱ ለተጨማሪ ሌቭል ነው፣ ግን አሁን አያስፈልገንም። ለማስተር ካርዱ አያስፈልገንም። ወደፊት ግን በጣም ብዙ ትሬድ የምታደርጉ ሰዎች ከሆናችሁ ያስፈልጋችኋል። እኛ የምንፈልገው ካርዱን ስለሆነ ያን ያህል ኢምፖርታንት አይደለም። ሴኩሪቲ ላይ ትገቡና በመጀመሪያ ምን ማድረግ አለባችሁ? እንደምታዩት ፋክተሪ አውተንቲኬሽን መሙላት አለባችሁ። አንዱ ሴኩሪቲ ይሄ ነው። ትልቁ ስትሮንግ መሆን ያለበት እሱ ነው። ኤስኤምኤስ እዚህ ጋር እንደምታዩት ስልክ ቁጥር ስላላስገባው ነው። እዚህ ጋር ማስተካከል እችላለሁ፣ ግን በኋላ ላይም ስለሚጠይቀኝ አብሬ ያስተካክላለሁ፣ አሳያችኋለሁ። ለአሁን ግን ይሄን ካስተካከላችሁ በኋላ እንደምታዩት እዚህ ጋር ቬሪፋይ ብሏል። አካውንቱ ቬሪፋይ ነው። ፕሩፍ ኦፍ አድሬስ አያስፈልገኝም፣ ምክንያቱም በጣም ብዙ ትሬድ ሳይሆን እኔ ካርዱን ፈልጌ ካርዱን ለማዘዝ ብቻ ነው የምጠቀመው፣ ትሬድ ለማድረግ አይደለም። ትሬድ ለምታደርጉ ሰዎች ወይም በጣም ብዙ ማንቀሳቀስ ለምትፈልጉ በጣም ብዙ ሺህ ለማንቀሳቀስ የምትፈልጉ ሰዎች ፕሩፍ ኦፍ አድሬስ ማስገባት አለባችሁ። ይሄን በባይናንስ ስለምታውቁት ሌሎች እንትኖች ስለምታውቁት ዝለሉት ማለት ነው። አያስፈልግም ይሄ። እዚህ ጋር እንመጣና አሁን ወደ ካርዱ ይሄንን ከጨረስን ይሄን ስቴፕ ከጨረስን በኋላ እንደምታዩት ባይቢት ካርድ ይላል። ኢንዲቴይልስ ብላችሁ ትገባላችሁ ማለት ነው። ስትገቡ እዚህ ጋር ያሳያችኋል። ይሄው እዚህ ጋር እንደምታዩት ስለ ካርዱ ኢንፎርሜሽን ይነግራችኋል። ፊዚካል እኛ ሀገር ስለማይመጣ ነው እንጂ ሁለት አይነት ነው። ቨርቹዋል እና ፊዚካል ነው የሚሰጡት። ነገር ግን ወደ የፊዚካሉ እኛ ሀገር ላይ አይቻይም። ለመክፈል የምትፈልጉት ቦታ ይሆናል። ፔይ ኤኒ ታይም ኤኒዌር ዊዝ ክሪፕቶ ኦር ፊያት። በዩኤስዲ ባላንስ ካላችሁ ወይም ደግሞ በክሪፕቶ የተለያዩ እንትኖች መክፈል ትችላላችሁ ማለት ነው። እንደምታዩት ለኔትፍሊክስ፣ ስፖቲፋይ፣ ፕራይም፣ ቻት ጂፒቲ የተለያዩ ኦንላይን ክፍያዎችን ኢትዮጵያ ውስጥ ሆነን መክፈል እንችላለን ማለት ነው። ማስተር ካርድ አክሴፕት የሚያደርግ ኤኒዌር መክፈል እንችላለን። እንደምታዩት ካሽባክ አለው። ቨርቹዋል የሚሰጡት ወዲያው ነው። በጣም ፈጣን ናቸው። 5 ደቂቃ በማይሆን ሞላ ታይም ውስጥ ነው የሚሰጡት። እንደምታዩት ይሄን ሁላ ጥቅም ታገኛላችሁ። እዚህ ጋር እንደምታዩት ጌት ማይ ካርድ አጠቀም ምን አለ ረስት ኦፍ ወርልድ የሚል አለ እና እሱን ስትነኩት ምንድነው ወርልድ የሚል አለ፣ አውስትራሊያን ዶላር አለ፣ አርጀንቲና ብር አለ፣ ብራዚል ብር አለ። የምንፈልገው እናንተ የምታደርጉት ረስት ኦፍ ዘ ወርልድ ነው። እሱ ስለሆነ ማለት ነው ሁሉም ላይ እንዲሰራላችሁ ከፈለጋችሁ ረስት ኦፍ ወርልድ አድርጉት። እነዚህን ካንትሪዎች የምታደርጉት ከሆነ የተወሰነ ቦታ ሰርቶ የተወሰነ ቦታ ላይሰራላችሁ ይችላል፣ አክሰፕት ላይደረግ ይችላል። እዚህ ጋር ይሄንን ከሆነ በኋላ ምን ታደርጋላችሁ? ጌት ዩር ካርድ ትሉታላችሁ። ከዛ እናንተ የምትኖሩት የት ነው? እኔ የከፈትኩትን በኢትዮጵያ ስለሆነ ምኖሮም ኢትዮጵያ ስለሆነ ኢትዮጵያን መርጣለሁ። የከፈታችሁት በሌላ ሀገር ከሆነ ግን የምትሞሉት እዛ ሀገር ያለውን ነው። ከረንሲው ባላንሱ የሚሆነው ዩኤስዲ ነው ይላችኋል። እሱ መቀየራችሁ ነው። ስለዚህ ኮንቲኒው ነው የምትሉት። ሀገር ከመረጣችሁ በኋላ ኮንቲኒው ትሉታላችሁ። ዘን ወደ ኔክስት ስቴፕ ይወስዳችኋል ማለት ነው። ኔክስት ስቴፕ ምንድነው? ኤሊጂቢሊቲያቸውን ቼክ ማድረግ አለብኝ። ቬሪፋይ ናችሁ ወይ? ይሄው እዚህ ጋር እንደምታዩት አይደንቲቲ ቬሪፊኬሽን
ደን ጨርሳችኋል። ሪኳየርመንት የሚጠይቀው ቬሪፊኬሽን ይሄንን ነው። ፕሩፍ ኦፍ አድሬስ አይጠይቅም። ሶ አልፈዋለሁ ማለት ነው። ኔክስት ኔክስት ስቴፕ ስትሄዱ ምን ይጠይቃችኋል? የምትኖሩበትን ሀገር ወይም አድሬስ ከላይ ቅድም ኢትዮጵያን ስላልኩት ብለር አድርጎታል እንደምታዩት። ሶ ምንድነው የምትሞሉት እዚህ ጋር አድሬሱን ብቻ ነው። አዲስ አበባ ከሆናችሁ እኔ የምሞላው መሙላት ትችላላችሁ። አዲስ አበባ ትላላችሁ፣ ቢልድ ነምበር የለውም፣ አፓርትመንት የለውም። ሶ ሲት ስትሬቱን አዲስ አበባ አልኩና ሲቲውን አዲስ አበባ ብዬ ሌሎቹም ኦፕሽናል ናቸው። ፖስታል ኮድም ሌሎቹን 1000 ማድረግ ትችላላችሁ። 1000 ብላችሁ መዝለልም ትችላላችሁ። ሶ 1000 ያልኩትና ወደ ኔክስት ስቴፕ ሄድኩኝ። አዲሽናል ኢንፎርሜሽን ስላንተ እንፈልጋለን ይሉኛል። የመጀመሪያው ምንድነው የሚጠይቃችሁ ባይቢት የምትጠቀሙት ለምንድን ነው? ኢንቨስት ለማድረግ ትሬድ ለማድረግ ነው ወይስ ፊያት ባይቢት ካርድን ፈልገ ነው ይለኛል። እኔ እንደነገርኳችሁ ለካርዱ ስለሆነ ከላይ ለካርዱ አልኩት። እኔ የምሞላው መሙላት ትችላላችሁ ወይም እናንተ የምትፈልጉትን መሙላት ትችላላችሁ። እኔ የራሴን ስራ ነው መሰራው አልኩት። ጥያቄ ተቀጥረ ነው ወይስ የራስህን ነው? የራሴን ነው አልኩኝ። ኢንካም ከየት ነው የሚመጣው? የራስ ነው ወይስ ሳላሪ ነው ይለኛል። ደሞዝ ነው ይለኛል። ሶ እኔ በራሴ ስለሆነ መሰራው በራሴ አልኩት። ሶ በወር ምን ያህል ታገኛለህ ይለኛል። እኔ ከ10 እስከ 99 አልኩት። እናንተ የምትፈልጉትን መሙላት ትችላላችሁ። ሶ ኔክስት ስትሉት እንደምትሉት እዚህ ጋር እንደምታዩት ቅድም ስልክ ቁጥር ስላላስገባው አልፎኛል ብያችኋለሁ። ሶ ስልክ ቁጥር አስገባለሁ ማለት ነው። ስልክ ቁጥር ከሌለው አይሰጣችሁም። ሶ የግድ ማስገባት አለባችሁ። እኔ ስከፍት መጀመሪያ ስላላስገባውበት ነው። ሶ እዚህ ጋር አድ ነምበር ብዬ አስገባበታለሁ ማለት ነው። እዚች ጋር አድ የሚለውን ትነኩና ስልክ ቁጥራችሁን ታስገባላችሁ። ኮድ ይጠይቃችኋል። ሶ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ከስር የምታስገቡት ምንድነው? ቅድም ጉግል አውተንቲኬሽን ስለምጠቀም እሱን ኦን ስላደረኩኝ የሱን ፓስወርድ ማስገባት አለባችሁ። ስልኩን ካስገባችሁ በኋላ ፓስወርዱን እዛ ላይ ታስገባላችሁ። አውተንቲኬተን መጠቀም በጣም ትልቅ ሴኪዩር ነው፣ በጣም አሪፍ ነው። ሶ እሱን ታስገቡና እሱን ካስገባችሁ በኋላ ወደ ኔክስት ስቴፕ ትሄዳላችሁ ማለት ነው። ኔክስት ስቴፕ ምንድነው? ስልክ ቁጥራችሁ ላይ ኮድ ይልክላችኋል። ኮዱን ታስገባላችሁ። ያው እዚህ ስልክ ቁጥር ላይ ኮድ ልክ ያለው ይለኛል። 36 ዲጂት ኮድ እሱ እንደገባ ወዲያውኑ ትሞላላችሁ፣ ተጠብቃላችሁ ማለት ነው። ወደ ኔክስት ስቴፕ ትሄዳላችሁ ማለት ነው። ሶ ኮንፊርም ትላላችሁ። እዚህ ጋር ምን ታደርጋላችሁ? ይሄን ከጨረሳችሁ በኋላ ስልክ ቁጥር አለ፣ ኢሜል አለ። ሪፈራል ኮድ ካላችሁ ማስገባት ትችላላችሁ። ከሌላችሁ ይሄንን ሪፈራል ማስገባትም ትችላላችሁ። በካፒታል ሌተር OYR 2G2 ብላችሁ ማስገባት ትችላላችሁ። ሶ ቦነስ ስላለው ማለት ነው። ለእናንተም ለኔም ቦነስ ስላለው ሶ እዚች ጋር ሁለቱን ቲክ ታደርጉና ቼክ አድርጋችሁ ሰብሚት ማለት ነው። ይሄንን ካደረጋችሁ በኋላ ወዲያውኑ 5 ደቂቃ ባልሞላ ጊዜ ውስጥ አፕሊኬሽናችሁ ታይቶ አፕሩቭ ይሆናል። የቀራችሁ ዶክመንት ካለ ደግሞ ይጠይቋችኋል ማለት ነው። እንደምትመለከቱት ዩር ቨርቹዋል ካርድ አፕሊኬሽን ኢዝ አንደር ሪቪው ያለኝ ነው። ሶ ተጠብቃለሁ ማለት ነው። እዚች ጋር እንደምታዩት ኤክስፕሎር ካርድ ቤኔፊት የሚል አለ። እሱን ትነኩታላችሁ። ሶ ተጠብቃላችሁ። እዚች ጋር ጌት ዘ ካርድ የሚለው ምን ይላል? ቪው ማይ አፕሊኬሽን ይላል። ሶ እስካሁን አፕሩቭ ስላላረጉኝ ነው። ቪው ማይ አፕሊኬሽን የሚለውን ስትነኩት ከ2 ከ3 ደቂቃ በኋላ ስትነኩት ካርዱ አፕሩቭ ነው አይደለም የሚለውን ያሳያችኋል ማለት ነው። ያው እንደምታዩት እኔ እሱን ነካውት ከ2 ደቂቃ በኋላ ነው የነካውት። ምን እንደሚያመጣልን እስኪ እናያለን ማለት ነው። አብረን እንመለከታለን። እንደምትመለከቱት ካርድ ማኔጅመንት ካርዱን በሚገባ ሰጥቶኛል። ቨርቹዋል ካርድ ብሎ የመጨረሻ ቁጥር ይሄ ነው፣ ኤክስፓየር ዴት CVV ብሎ እንዳለ ሰጥቶኛል ማለት ነው። እዚች ጋር ፊዚካል ካርድ ከፈለኩ ራሱ ማዘዝ እችላለሁ። ያው አፕላይ ነው ማድረግ እችላለሁ፣ ግን እኛ ሀገር ላይ አይመጣልንም። ሶ ቨርቹዋሉን ግን እንደምትመለከቱት በሚገባ ሰጥቶኛል። ከዚህ በኋላ ይሄው እዚች ጋር ካርድ ኢንድ ይሄ ቁጥር ነው፣ ታይፑ ቨርቹዋል ነው፣ አፕሩቭ ሆኗል፣ አክቲቭ ከዚህ በኋላ መጠቀም ትችላለህ፣ ቀኑ ምናምን ይላል። ሶ እዚህ ጋር እንደምታዩት 3 ኦፕሽን አለ። ካርድ ዲቴይል አለ፣ ፕራይስ አለ፣ ሞር አለ እና እንደምታዩት ዲቴይሉን ለማየት ካርድ ዲቴይልን ስትነኩት በቀላሉ የካርዳችሁን ቁጥር ማየት ትችላላችሁ። በዚህ የካርድ ቁጥር አማካኝነት የፈለጋችሁት ቦታ መክፈል ትችላላችሁ ማለት ነው። አሊኤክስፕረስ፣ አሊባባ፣ ኢቤይ የተለያዩ ኦንላይን ስቶሮች መክፈል ትችላላችሁ በቀላሉ ማለት ነው። ሌላ ጥያቄ ካላችሁ ኮመንት ላይ ያስቀምጡልኝ፣ እመልስላችሁ። በቀጣይ ቪዲዮ ሰራላችኋለሁ። በቀጣይ ደግሞ እንዴት አድርጋችሁ የባይቢት ካርድን ከፔፓል ጋር ሊንክ እንደምታደርጉ ስቴፕ ባይ ስቴፕ ሰራላችኋለሁ። እዚህ ላይም ዲፖዚት አድርገ እስኪ ቼክ አድርግልን የምትሉኝ ከሆነ ስቴፕ ባይ ስቴፕ አሳያችኋለሁ። ያልገባችሁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። እንደምትመለከቱት አሁን ያው እዚች ጋር ካርዱን ማየት ትችላላችሁ። አሁን እንደውም ሴሌብሬት ባይቢት ካርድ ሰከንድ አንቨርሰሪ ዊዛስ ይላልና
አሁን ላይ ካሽባካችሁ 12% ያድጋል ከ10% 12% ምክንያቱም አንቨርሰሪ ላይ ስለሆኑ ማለት ነው። ሶ ይሄንን ነገር ተጠቀሙበት። እንደምታዩት ይሄን ይመስላል። ዲፖዚት ማድረግ ትችላላችሁ። ካሽ ሊሚታችሁ ማየት ትችላላችሁ። እዚህ ጋር እንደምትመለከቱት 10% ካሽባካችሁ ኦን የሚሆነው ይሄ ፊውቸር ኦን የሚሆነው 100 USDT ስታስገቡበት ነው። አትሊስት 100 USDT ስታስገቡበት 10% ካሽ ባክ ይጀምራል፣ አንሎክ ይደረግላችኋል ይላል። ሶ እዚህ ጋር እንደምታዩት ይሄው 100 USDT ቻሌንጁ ምንም አላስገባህም ይለኛል። ሶ እንደዚህ አድርጋችሁ በቀላሉ ማየት ትችላላችሁ። ሊሚታችሁን ደግሞ በቀን ምን ያህል ነው የምትጠቀሙት የሚለውን በቀላሉ ማየት ትችላላችሁ። እንደምታዩት እዚህ ጋር አንቨርሰሪ 12% ነው፣ 12% ካሽ ባክ። ያኛውን ደግሞ ስታስገቡ 10% ካሽ ባክ እና የተለያዩ ቤኔፊት አሉትና ይሄንን መጠቀም ከሌሎቹ ካርዶች እኛ ኢትዮጵያ ውስጥ ሆነን ስንጠቀም ከሌሎች ካርዶች ከምንጠቀማቸው ባይቢት ካርድን መጠቀም ሞር ቤኔፊት አለውና ይሄንን ብትጠቀሙ ሪኮመንድ አደርጋችኋለሁ። ሶ እዚህ ጋር እንደምትመለከቱት ካሽባካችሁ የሚመለሰው ነው። እዚህ ጋር ካሽባክ አውቶ ካሽባክ 0 ነው። ምንም እስካሁን እንትን አላለኝም። ሶ እዚህ ጋር ስማችሁን ይነግራችኋል፣ ኤክስፓየር ዴት ይነግራችኋል። ቁጥሩን ማየት ከፈለጋችሁ እንደምታዩት እዚህ ጋር ቪው ነምበር አለ ኦር ኮፒ ነምበር ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱት አማውንታችሁ ነው። እዚች ጋር ስትነኳት ከላይ 00 ነው። ምንም ያስገባውት ባላንስ የለም። ካስገባው ግን ማየት ይችላልው። እዚህ ጋር ደግሞ በክሪፕቶ ደግሞ መክፈል የምችለውን ስትነኩት በዩኤስዲቲ በዩኤስዲሲ ቶን ኢተሪየም BTC በተለያየ ክሪፕቶ በ7 ነው በ8 ክሪፕቶች መክፈል ትችላላችሁ በካርዳችሁ ማለት ነው። ኮፒ ነምበር ስትሉት እንደምታዩት ጉግል አውተንቲኬት ማስገባት አለባችሁ። እሱን ስታስገቡ ኮፒ ስትሉት እዚህ ጋር እንደምታዩት ኮፒ ቱ ክሊፕቦርድ ይለኛል። ሶ ይሄንን ሄጄ ፔስት ማለት ይችላሉ። ይሄንን ማላሳየው ያው ፕራይቬት ስለሆነ ነው፣ ሰዎች እንዳያዩባችሁ። ልክ እንደዚህ ኮፒ አድርጋችሁ በቀላሉ የምትፈልጉት ፔመንት ቦታ ላይ ማየት ትችላላችሁ። እዚህ ጋር እንደምታዩት ይሄው ቼክ ታደርጉና አካውንታችሁን ይሄው ዛሬ አሁን በቀን 5000 ድረስ እንትን ማለት ይችላልው። ለቨርቹዋሉ ነው 5000 ድረስ መጠቀም ይችላልው። በወር ደግሞ $25000 መጠቀም ይችላልው። በወር ደግሞ 150000 ድረስ በእንትኑ ማድረግ ይችላልው። እንደምታዩት በአንድ ቀን በአንድ ትራንዛክሽን $100 እንትን $1000 ድረስ ነው የምችለው። ሶ እዚህ ጋር ደግሞ ወደ ጎን ስታረጉት ኤቲኤም አለ ፊዚካሉ። ያው ይሄ ለኛ ሀገር ምንም ያልገባችሁ ጥያቄ ካለ ኮመንት ላይ ጻፉልኝ። እንደዚህ አይነት አስተማሪና አጫጭር ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።